መስጂድ በህልም ውስጥ ሲወድቅ ማየት በዚህ አካባቢ ያለ ታዋቂ ምሁር፣ መሪ ወይም ደግሞ የቤተሰብ ታላቅ ሰው ላይ የሚመጣን ለውጥ ወይም ደግሞ ሞትን ሊያመለክት ይችላል። እንደዚህ በግልጽ እንድነግርሽ ነው የፈለግሽው? ትናንት በጣም አስተባብዬ ማለቴ ክፉ ነገሮችን ላለመጨመር ሞክሬ ነበረ። ማለት በተለይ ሞትን አልጠቀስኩም። ለምን መሰለሽ? በተለይ መስጂድ የሚታወቅ ከሆነ እዛ መስጂድ ውስጥ ያሉት የመስጂዱን ኃላፊ ጨምሮ ወይም ደግሞ አሁን የጠቀስኳቸው እንዳሉ ሊያመለክት ይችላል። አላህ ይጠብቃቸው ኢንሻአላህ። ሌላው የማህበራዊ ሁኔታ መለወጥ ሊሆን ይችላል። በአካባቢሽ ወይም ደግሞ በቤተሰብሽ ውስጥ የነበረ አንድ ጠንካራ መዋቅር ወይም ደግሞ አንድነት ሊናጋ እንደሚችል ይጠቁማል። ግዴታ ሰው መሞት ባይሆን እንኳን ማለት ነው። እና ሰዎች ሲወጡ ማየትሽ ደግሞ ይሄ ምስራቹ ነው። ከአደጋ መትረፍ ህልሙ በውስጡ ያሉ